በአርባ ምንጭ 3 ዶክተሮች ታሰሩ። በቅርቡ እየተከናወነ ካለው የጤና ባለሙያዎች ንቅናቄ ጋር በተገናኘ 3 ዶክተሮች መታሰራቸውን ቤተሰቦቻቸው ገለጹ። የታሰሩት ዶክተር ባርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር ሀብታሙ ጌታቸው መሆናቸውን የገለጹት ቤተሰቦቻቸው የታሰሩትም በቡድን ሆኖ የተነሱትን ፎቶ በማህበራዊ ሚዲያ በማሰራጨታቸው እንደሆነ አስረድተዋል። ከታሰሩት ውስጥ 2ቱ በአርባ ምንጭ ዩኒቨርሲቲ መምህራን ሲሆኑ አንደኛው ደግሞ በአርባ ምንጭ ጠቅላላ ሆስፒታል ዶክተር መሆኑን ገልጸዋል። የአርባ ምንጭ ጠቅላላ ሆስፒታል ዋና ስራ አስኪያጅ ዶክተር አምባሳደር ዱማ ግን ይህን አስተባብሏል። በሆስፒታሉ ውስጥ የጤና ባለሙያዎች ያነሱት ጥያቄ በውይይት መፍታታቸውን የጠቀሱት አምባሳደር ዱማ ጨምረው ማንም የታሰረ የለም በማለት መልስ መስጠታቸውን ቢቢሲ በአፋን ኦሮሞ ባቀረበው ዘገባ አስታውቋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ አዲስ ከተማ ወረዳ በሚገኘው ወረዳ 9 ጤና ጣቢያ ገብሩ ማላክ የተባለ ፋርማሲስት መታሰሩን ዘገባው አስረድቷል። በተያያዘም ፖለቲከኛና አክቲቪስቱ ጀዋር መሐመድ ሚዲያ ላይ በተለይ ዶክተሮችን በማስመልከት በአሁን ሰዓት ትኩረት ሰጥቶ ጥያቄ እያቀረበ እንደሚገኝ ጭምርም ነው የወጡት መረጃዎች የሚያሳዩት። ክቡራትና ክቡራን የዩቲዩብ አድማጮቼ ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።